ሚካኤል ስዩም ሊቀ መላእክት። ዛር ማለት ከቤተሰብ ወደ ቤተሰብ እየተሸጋገረ የሚመጣ መንፈስ ነው። ዛር ከመባሉ በፊት ግን በሶስት መንገድ ይገባል። አንደኛው መንገድ አምልኮት በመስጠት ፈንዲሻ፣ እርግፎ፣ ይሄ ምናምን የሚበተን ነገር ቡና በማፍላት የእናት አባቱ ቃቢ እየተባለ ሲለማመጡት የዛን ጊዜ ይገባል። ሁለተኛው መንገድ ጠንቋይ ቤት በመሄድ የመተታ ደፍተራ አስማተኛ ጋር በመሄድ የዛን ጊዜ ይሄን አድርግ፣ ይሄንን ብላ፣ ይሄን ውሰድ፣ ይሄንን ቅበር በሚባልበት ጊዜ ይገባል። ከገባ በኋላ አንዳንድ ልምዶችን ያከናውናል። ከልምዶቹ መሰረታዊ ጠባይ አንዱ አመሉን ሲፈልግ ነገርም ሊሆን ይችላል፣ ተንኮልም ሊሆን ይችላል፣ ክፋትም፣ ምቀኝነትም፣ ቅናትም ሊሆን ይችላል፣ ምግብም ሊሆን ይችላል። ሱስ ያደርጋል። ሱስ ከሱሶቹ አንዳንዶቹ ለምሳሌ ቡናን አፍልቶ ፈንዲሻ ዙሪያውን አድርጎ ቄጤማ ጎዝጉዞ እዛ ላይ ስሙ ሲጠራ ደስ ይለዋል። ሳታቁት የራሱን ስም እየጠራ የአባት እናቴ ውቃቢ እያሉ ስሙን እንዲጠሩት ይገፋፋል። ከዛ በኋላ ምን ይሆናል ማለት ነው? ዛር ይሆናል። ዛር ማለት የዘር ማለት ነው። የዘር መንፈስ ማለት ነው። ይህ የዘር መንፈስ ያለባት እናት በምትወልድበት ጊዜ ልጁ ላይ አይነ ጥላ ሆኖ ይወለዳል። ሁለት ጊዜ ደግሞ መጠቃት አለ። ሁለቱም የሚጠቁት ምንድን ነው? የሚያጋባቸው መንፈሶች በተመሳሳይ ሁኔታ ይገባባሉ። ለምሳሌ አንድ ሚስት ላይ ዛር ካለ ወንዱ ላይም ዛር ይኖራል። እነዚህ ዛሮች ሴትና ወንድ ከሆኑ እየሰማችሁ ነው? ሴትና ወንድ ከሆኑ አብረው ይጋባሉ። መንፈሶቹ ይጋባሉ፣ ሰዎቹም ይጋባሉ። በዚህ መካከል የሚወለዱት ልጆች ከመንፈሱ ጋር አብረው ሆነው ይወለዳሉ። ክርስትና ሲነሱ አብረው ይነሳሉ። መንፈሶቹ አብረው አንዳንድ ጊዜ ተለይተው ይወጣሉ። አንዳንድ ጊዜ ደግሞ የተመሳሰሉበትን እምነትና ሁኔታ አንድ ጋር አድርገው አብረው ይነሳሉ። ይሄ ማለት ቤተ ክርስቲያንን ወይም ክርስትናውን ለመለማመድ እድል ያገኛል ማለት ነው። እናትና አባት ላይ ያለው ኃይል በለመደው መልኩ በልጆችም ሕይወት ውስጥ ይሄንኑ መንገድ ይለምዳል። ቅዱስ ቁርባን በሚወስድበት ጊዜ ይወጣል፣ ይሸሻል። በሌላ ጊዜ እንደገና ተመልሶ ይገባል። ከዛ በኋላ ያንን ቤተሰብ በለመደው መልኩ ፈተናውን ይቀጥልና በመጨረሻ ምናልባት ጊዜ ገጥሞት ከተያዘ የዘር ነኝ ይላል። የዘር ነኝ ሲል ዛር ነኝ ይላል። ዛር ማለት የዘር መንፈስ ማለት ነው። ይሄ እንግዲህ ቤተሰብን ይለምድና 3፣ 4፣ 5 ትውልድ እየገፋ ሲመጣ አብሮ እየተሽቀዳደመ የመውረስ ባህሪ ያለው 7፣ 8፣ 9 ትውልድ 11 ትውልድ ዝም ብሎ ይሄዳል። ማቋረጫው ግን ወደ ክርስቶስ ሥጋና ደም ሲቀረብ ብቻ ነው። ይህንን የዘር መንፈስ ማቋረጫው መንገድ ይሄ ነው። በማርቆስ ወንጌል ላይ ምዕራፍ 9 ይህ ወገን ይላል፣ ይህ ወገን ከጾምና ከጸሎት በቀር አይወጣም በማለት ይናገራል። ቃሉ ደግሞ ምንድን ነው የሚለው? ወገን ነው የሚለው። ዝንቱ ዘመድ ነው የሚለው። ወገን ዝንቱ ዘመድ እየወፅእ እንበለ ጾም ወበጸሎት፣ ከጸሎትና ከጾም በስተቀረ ይህ ወገን ወይም ይህ ዘመድ አይወጣም ይላል። እንግዲህ ጾምና ጸሎት ያስፈልጋል ማለት ነው። የዛርን መንፈስ ከዘር ውስጥ ለማስወገድ ምን ያህሉ ገብቶናል ማለት ነው። አሁን ምን ያህሉ ነው የሚገባን እንዲህ አይነት የዘር መንፈስ እንዳለብን። የዘር መንፈስ የመኖር ምልክቶቹ አንዳንድ ነገሮች ማወቅ ያስፈልጋል። ሲኖር
በመጀመሪያ ደረጃ ትከሻችንን ይከብደናል። ያለበት ቦታ ላይ ይሄንን ይከብዳል ወይኛውን ይከብዳል። አሊያም ሁለቱንም እንዲህ ረግጦ እንደሚጫን አይነት ጫና ይሰማናል። ይሄ ማለት መተት አይደለም። ይሄ በአብዛኛው የዘር መንፈስ ነው። እዚህ ጋር ኩንታል የተሸከመ ያህል ይከብዳል ማለት ነው። ሌላው ሁለተኛ ባህሪው ደጋግሞ ያዛጋል። ደጋግሞ የሚያዛጋው አመልና ሱስ በህይወት ውስጥ ስላስቀምጥ ነው። ለአንዳንዶቹ ቡና ብቻ አይደለም ሱሱ፣ ነገርም ነው። ነገር መናደድ፣ መበሳጨት፣ ቶሎ ቶሎ መቆጣት፣ እነዚህም የመንፈሱ ሱሶች ናቸው። ምናልባት ያልተናገሩ ጊዜ ያዛጋቸዋል። ያልተናደዱ ጊዜ ደጋግሞ ያዛጋቸዋል። ቡናም ቢጠጡ ደጋግሞ ያዛጋቸዋል። ይሄ ማለት የዛሩ ባህሪ ከሰውነት ውስጥ ተዋህዶ ጤናን ሳይነካ አመልና ሱስ ሆኖ የነገርና የተንኮል ሱስ ሆኖ ይቀመጣል ማለት ነው። አንዳንድ ሰዎች መተት ቀጥታ የሚመትቱብህና በምቀኝነት የሚነሱት ውስጣቸው የዛሩ መንፈስ ስላለ ክፋት ካላከናወኑ አይረኩም። አንተ ላይ ካልመተቱ፣ ጨርቅን ቆርጠው ወደ ጠንቋይ ካልወሰዱ አይረኩም። ለምንድን ነው የማይረኩት? መንፈሱ በእነሱ ህይወት ውስጥ ተንኮልን እንደ ግብር አድርጎ ስለሚይዝ ነው። ግብር ነው ያ ራሱ። ምቀኝነት ግብር ነው። ክፋት ግብር ነው። እንዲህ ካደረጉለት ሰውነታቸውን ወይም ጤናቸውን አያማቸውም፣ አይነካቸውም። እድላቸውንም ከፈት ያደርጋል። ለምንድን ነው የሚከፍተው? ግብር ነዋ። እዚህ አንድ ነገር ካልገበሩ ያንተን ህይወት ለተንኮልና ለግፍ ስራ ካላዋሉት እነሱ አይቀናቸውም። ስለዚህ በቀጥታ ያንተ ህይወት ላይ አደጋ ይሰነዝራሉ ማለት ነው። የዛር ልጆች ይሄንን ያደርጋሉ። እየሰማችሁ ነው? እስቲ ካጠገባችሁ ዝም በሉ በሏቸው። የሚጫጫሁትን ዝም በሉ። ሌላው ደግሞ ይሄ የዛር መንፈስ አመልና ሱስ ለየት የሚያደርገው መብላት ነው። መብላት፣ ዝም ብሎ መጠቅጠቅ፣ መብላት የተስማማ ይመስልሃል፣ ግን የሚበላው ዛሩ ነው። ስለዚህ ጨጓራ የሚፈጭ ይመስልሃል፣ የሚፈጨው መንፈሱ ነው። ከውስጥ ስላለ መብላት፣ መጠጣት፣ ቁማር ማጫወት፣ ገንዘብ ማባከን፣ ገበያ ወጥታችሁ በሰላም አለመመለስ፣ ገንዘቡን